የሰው ልጅ አለመታመም አይችልም በእውነት ማለት ነው። ለተወሰነ ጊዜ ሳይታመም ይቆያል እንጂ አለመታመም አይችልም። ሰው አለመሞት አይችልም። ሰው አለመተንፈስ አይችልም። ካልታመመ ወዶ አልተነፍስም ቢል ይሞታል። መተንፈስ የግድ የሚያስፈልግ ይሆናል ማለት ነው። ስለዚህ ሰው ከአቅሙ በላይ የሆኑ ነገሮች በሙሉ ከሱ በላይ የሆነ እሱን የፈጠረ ገዢ እንዳለበት ያስረዳል ማለት ነው። እና የሰዎች አቅመቢስነት፣ መሞት፣ ውስንነት፣ ሐዘንና ደስታ፣ ሕማም፣ ችግር፣ እነዚህ ሁሉ ስዕን፣ እነዚህ ሁሉ ነገሮች ፍርሃት እግዚአብሔር መኖሩን የሚያስረዱ ናቸው። የምንፈራው ሲኦል ስላለ ነው። ደስ የሚለን ገነት ስላለች ነው። ነፍስ ውስጡን ታውቃለች። ሕሊና የኋላውን ነገር ያውቃል። ሰው በልቶ ጠጥቶ ለብሶ ተሹሞ አግብቶ ወልዶ ሀብት ንብረት አከማችቶ በዘመድ ከብሮ ቤት ሰርቶ ተመችቶት እያለ ድንገት ቀንም ሆነ ሌሊት ሐዘን ብልጭ ይልበታል። ይህ ሐዘን ሲኦል መኖሩን ሕሊናው እየጠቆመበት ነው የሚያዝነው። ሰው ሲኦል ባይኖር ባላዘነ፣ ሰው ገነት ባትኖር ደስ ባላለው ነበረ። ስለዚህ ይሄ ሁሉ ነገር እግዚአብሔር እንዳለ ያስረዳል። እያንዳንዱ ነገር አገልግሎቱን የሚፈጽምበት ጊዜ አለ። ዛፍ የሚነቀልበት ጊዜ አለ። ውሃ የሚደርቅበት ጊዜ አለ። ዝናም የሚታጣበት ጊዜ አለ። እንጨት የሚሰበርበት ጊዜ አለ። አራዊት የሚሞትበት ጊዜ አለ። ሰው የሚሞትበት ጊዜ አለ። ስራ መሆናችን ስራ ጸንቶ አይኖርም። እስከ ዘላለም ጸንቶ የሚኖረው ያልተሰራና ዘላለማዊ ነገር ነው። ስለዚህ መጥፋታችን ስራ መሆናችንን ያሳያል። ስራ መኖሩ ደግሞ ሰሪ መኖሩን ያሳያል ማለት ነው። ስለዚህ ስራ የተፈጠረው ፍጥረት ስራ መሆኑን አይቶ እግዚአብሔር መኖሩን በዚህ መረዳት ይቻላል። ለክፉ ሰዎችም ቅድም እንዳልኩት ክፉ ሰዎች በቀል ማግኘታቸው፣ ፍርድ ማግኘታቸው፣ ቅን ሰዎች ደግሞ የቅንነታቸውን ዋጋ ማግኘታቸው በእነሱ ጊዜ ባያገኙት በልጆቻቸው ያገኙታል። ቅኖችም ሆነ ጠማሞችም ሆነ ጠማሞችም የጥመታቸውን ዋጋ ኋላ የዘሩትን ያጭዳሉ። ሲያጭዱ በዓይናችን እንመለከታለን። ቅኖችም የቅንነታቸውን ዋጋ ሲያጭዱ በዓይናችን እንመለከታለን። ይህ ፈታሂ በጽድቅ ኮናኒ በርት የሆነ እግዚአብሔር እውነተኛ ዳኛ ስላለ ነው። ስለዚህ እግዚአብሔር አለ ብሎ ለልብ መንገር፣ ያንም በሙሉ ልብ መቀበል ሃይማኖት ይባላል፣ ወይም በእግዚአብሔር መታመን ይባላል። እግዚአብሔርን ደግሞ አለ የምንለው በጊዜ በቦታ ሳንወሰን ነው። መቼም ቢሆን እግዚአብሔር አለ ማለት የትም ቢሆን እግዚአብሔር አለ ማለት ይገባል። መቼም የምንለው በረሃብም ጊዜ፣ በጥጋብም ጊዜ፣ በጦርነትም ጊዜ፣ በሰላምም ጊዜ፣ በበሽታም ጊዜ፣ በጤንነትም ጊዜ፣ በማግኘትም ጊዜ፣ በማጣትም ጊዜ፣ በሞትም ጊዜ፣ በሕይወትም ጊዜ፣ ደጋግ ሰዎች በበዙም ጊዜ፣ ክፉ ሰዎችም በበዙ ጊዜ፣ በሁሉም ጊዜ እግዚአብሔር አለ ብሎ ማመን በእግዚአብሔር መታመን ይባላል። መልካም ወቅት ሲሆን እግዚአብሔር አለ፣ ክፉ ወቅት ሲሆን እግዚአብሔር የለም ማለትን በእግዚአብሔር አለመታመንን ያሳያል ማለት ነው። እሱን ነው የሚያሳየው ማለት ነው። ስለዚህ የትም ቢሆን እግዚአብሔር አለ ማለት በሰላም ቦታም፣ በውከት ቦታም፣ በጦርነት ቦታም፣ በሰርግ ቦታም ቢሆን አንዳንድ ሰው ለምሳሌ ቤተክርስቲያን እግዚአብሔርን ያስበዋል። ሰርግ ቤት ውስጥ እግዚአብሔር የሌለ እስከሚመስል ድረስ ነው አይደለም እንዲህ ሰው ሁኔታውን የሚለውጠው ማለት ነው። እግዚአብሔር በምድር ላይ እንደማይመለክ አድርጎ እኮ ነው ሰው የሚዘፍነው አይደለም እንዴ? እግዚአብሔር እንደማይመለክ እንደሌለ፣ ለዚች ምድር ዳኛ እንደሌላት አድርጎ ነው ሰው ሲዘፍን፣ ሲበላ፣ ሲጠጣ፣ ሰው ሲያማ እግዚአብሔር መኖሩ እስከማይታወቅ ድረስ ነው። እና እግዚአብሔር የትም ቦታ መኖሩን ማመን ይገባል። ሕሊና ያን ነው መቀበል ያለበት በእውነቱ ማለት ነው። በቦታ ሳንወስን እግዚአብሔር ማመን። ለእግዚአብሔር የተከፈለ ቦታና ለሰይጣን የተከፈለ ቦታ የለም። ይሄ ቦታ የሰይጣን ስለሆነ ክፉ እንድንናገር የተፈቀደበት ቦታ ወይም ክፉ እንድንሰራ ለሰይጣን ተላልፎ የተሰጠ ቦታ የለም። የትኛውም ቦታ የእግዚአብሔር ነው እና ለእግዚአብሔርና ለሰይጣን የምንመድበው ቦታ መኖር የለበትም ማለት ነው። ያን ነው እግዚአብሔርን መታመን ተብሎ የተነገረው እሱ ነው። እግዚአብሔር መኖር፣ እግዚአብሔር ያያል። የትም ቦታ በእግዚአብሔር እጅ ላይ ነኝ፣ የትም ቦታ
አንዳንድ መስሪያ ቤት ስትሄዱ ምን ይባላል መሰላችሁ? መስሪያ ቤቱ በተለይ ፎቅ ምናምን ከሆነ ስትወጡ ወደ አዲስ አበባ እንደዚህ ጎንደርም ይኖር ይችላል። መስሪያ ቤት እጅ ስለማላውቅ ነው። እና ምን ይላል? በካሜራ እይታ ውስጥ ነዎት ይላል። አይደለም እንዴ? ምን ማለት ነው? እንደዚያ ማለት በካሜራ እይታ ውስጥ ነዎት ማለት ሰርቃለሁ እንዳይሉ ነው። አንድ ዕቃ ቢያነሱ ይኸው እየታዩ ነው ማለት ነው። ስለዚህ ማለት ነው አሁን ሰው እንደዚያ ብሎ ሲያስብ አንዲት ነገር አይነካም ማለት ነው። እግዚአብሔር ግን የካሜራ ያህል እንኳን አልፈራ ብሏል። እዚያች ቦታ ካሜራ ስለምንፈራ አሁን ደግሞ በጣም አንዳንድ ዘመናዊ ሆቴሎች ደግሞ ምን መግጠም ጀምረዋል? አልጋው ቤት ውስጥ ካሜራ አለ። አልጋው ስለዚህ ሪሴፕሽን ላይ ያሉ ባለሙያዎች ሰው የተኛውን ሰውዬ እያዩት ነው ማለት ነው። ወደ ግራ ዘወር ስትሉ ካሜራው ብልጭ ይላል። እንግዲህ ተመልከቱ። ወደ ቀኝም ስትዞሩ ብልጭ ይላል። ስለዚህ ካሜራ እይታ ነው ብለህ ተጠንቅቀተኛ ተጠንቅቀህ ውጣ። በጣም የሚያሳፍረው ደግሞ አንዳንድ በውጭ ሀገር የሚኖሩ ሆቴሎች ደግሞ መጸዳጃ ቤት ውስጥ ሁሉ ካሜራ ይገጥማሉ ማለት ነው። ይህ በጣም ነውር ነው በእውነት ማለት ነው። ጭራሽ ሰውን እንዳይኖር ማድረግ ነው። እንደዚህ ስለሚሆን ሰው ከዚያ ተጠንቅቆ ነው የሚወጣው። ሲሄድ ሲራመድ ዕቃ እንዳይረሳ። አሁን ደግሞ ምን ያደርጋሉ? በዚያ ካሜራ ውስጥ ከመታየቱ የተነሳ አንዳንድ የቤት በሮች ደግሞ ሰውየው ዕቃ ሲረሳ መጮህ ይጀምረዋል። አሁን ማለት ነው የሚጮህ ዕቃ ረስተሃል ብለው የሚጮህ ማለት ነው። ስለዚህ በዚያ ቴክኖሎጂ ውስጥ መኖራችን ስለምናይ አሁን እያንዳንዱ ሰው ተጠንቅቆ ነው። ከዚያ በላይ በእግዚአብሔር እይታ ውስጥ ነን ብለን ማሰብ አለብን። እስኪ ሁላችሁ በእግዚአብሔር እይታ ውስጥ ነን በሉ። ስንተኛም፣ ስንበላም፣ ስንናገርም፣ ስንመክርም፣ ስንመከርም፣ ሰውን ስንተችም፣ ምንም ነገር ስናደርግ በእግዚአብሔር እይታ ውስጥ ነኝ ብለን ማመን አለብን። ሆኑት ማለት እንዲያ ካለ ሰው በደሉን መቀነስ ይችላል። ምንም ነገር ቢሆን በሱስ ብንጠቃ፣ በኃጢአት ብንያዝ፣ ልማድ ቢያስረን ከዚህ ሁሉ ነገር ነፃ ሊያወጣን ሰው ሆኖ የማይሰናከልና የማይወድቅ ሰው የለም። ከዚያ ግን ነፃ የሚያወጣው እግዚአብሔር ማሰብ ነው። እግዚአብሔርን መኖሩን ስናስብ እግዚአብሔር ሲታየን ያን ጊዜ ነፃ እንወጣለን። ሁሉም እግዚአብሔር እያየኝ እንዴት ይህን ነገር እንሰራለሁ ብለን ነፃ መውጣት እንችላለን። እና በእግዚአብሔር መታመን ማለት እንደዚህ ነው። ሁለተኛው ደግሞ የእግዚአብሔርን ችሎታውን ማመን ነው። የእግዚአብሔርን ችሎታውን ማመን የእግዚአብሔር ችሎታ የእግዚአብሔር መታመን የሚባለው አሁን መኖሩን ነው ብያቸዋለሁ ቅድም። ከዚያ ደግሞ ያ ያለው እግዚአብሔር ሁሉን እንደሚችል ማመን ነው። እኛ በሰውኛው አስምረን ያስቀመጥናቸው መስመሮች አሉ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብሎ ተፈጥሮ ያስቀመጠልንና እውቀት የሚነግረን ነገር አለ። እግዚአብሔር ግን ከዚያ እውቀት ውጭ በሆነ መንገድ ሊሰራ እንደሚችል ማወቅ አለብን ማለት ነው። ቆይ ለምሳሌ እግዚአብሔር እየሰማችሁ ነው አይደለም? እየሰማችሁ ነው አይደለም? አሁን አንድ በጣም አገር የሚበጠብጥ አንድ ሰውዬ አለ። ሰው ሁሉ የሰውዬ ካልሞተ ሰላም አያናገኝም የሚለው ሰው አለ እንበል ነው እንግዲህ። አለ አላልኳችሁም? ምሳሌ ነው። እንደዚህ አይነት ሰው ቢኖር ለምሳሌ እግዚአብሔር ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? በሉ እንጂ። በጣም ግሩም። ያን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? ምንም ነገር ያን ሰውዬ የምንዋጋበት ሰራዊት ባይኖር፣ ምንም ዳኛ ባይኖር፣ ኃይል ባይኖር ተዋግቶ ሰላም ማምጣት ይችላል አይችልም? ይሄ የምናውቀው ነው። አሁን ሌላ የማናውቀው የእግዚአብሔር አሰራር ልነግራችሁ ነው። እግዚአብሔር ያን ክፉ ሰውዬ ለውጦ ሰላም ማምጣት ይችላል አይችልም? እንደሱ ነው በእግዚአብሔር መታመን ማለት ነው። ያን ክፉ ሰውዬ ለምሳሌ በዘመነ ሰማዕታት ተመልከቱ። በዘመነ ሰማዕታት ሰማዕታትን ሁሉ ሲገድል የነበረ አንድ ሰውዬ ነበር። እሱ ያላሰቃየው ሰው የለም በእውነቱ ማለት ነው። አርያኖስ ነው የሚባለው። የአርያኖስን እጅ ያልቀመሰ ሰማዕት የለም። በ40ው ዘመን ያለቁ ክርስቲያኖች ሁሉ በእሱ እጅ የተሰቃዩ ናቸው። ስለዚህ አርያኖስ እንዲሁ የድሮ ክርስቲያኖች እንደሚያደርጉት አርያኖስ በየት ሀገር ነው ያለች? ወደዚያ ይሄዳሉ። አርያኖስ ባለበት አክሊል አለ። ምክንያቱም አርያኖስ ሲገል እግዚአብሔር አክሊል ያቀዳጃል። ከዚያ በኋላ መጨረሻ ላይ ብሎ እግዚአብሔር ቤተ ክርስቲያንን ሊያሳርፋት ሲፈልግ ምንድን ነው ያደረገ መሰላችሁ? ለሰዎቹ ከሚወረውረው ሰይፍ መካከል ተፈንጥሮ ለሱ
ዓይኑን እንዲያጠፋው ይሆናል። በሱ ሲያዝን አንድ ሰው ምን አለው? ከነዚህ አንተ ከምታፈሰው ደም ዓይንህን ብትቀባ ትድናለህ አለው። ከዚያ በኋላ እሱ ደግሞ ምን ታደረገ? ራሱ በእጁ ካፈሰሰው ደም በእጁ አንስቶ ዓይኑን ቀባ። ዓይኑ በራለት። እነዚያን ሁሉ ክርስቲያኖች ሲገድል የነበረው አርያኖስ መልሶ ተመልሶ እኔም በክርስቶስ አምኛለሁ ብሎ ሰማዕት ሆነ። እግዚአብሔር ከዚያ በኋላ እሱም በሰማዕትነት አረፈ። ቤተ ክርስቲያን ከምታከብራቸው ሰማዕታት አንዱ አርያኖስ ነው። ከዚያ በኋላ የእሱ ነገሥታትም እነሱን የሾሙት ሌላው ነገሥታት ሌሎቹ ነገሥታት ደግሞ ማሰቃየትን ሰለቹ። እነሱም ጠፉ። በቅዱስ ጊዮርጊስ አማካይነት 70 ነገሥታትም ጠፉ። ቤተክርስቲያንም አረፈች ማለት ነው። እና እግዚአብሔር የማይመለሱትን አርያኖስን ክርስቲያን በማድረግ ዱዲያኖስ ደግሞ እንደማይመለስ ቅዱስ ጊዮርጊስ 7 ዓመት መክሮት የማይሰማ ደንዳና ስለነበረ ከሰማይ እሳት አውጥቶ በማስበላት እግዚአብሔር አሰራሩን በዚህ መልኩ ያከናውናል። በጊዜው ክርስቲያኖች የሚዋጉበት ኃይል አልነበራቸውም፣ ሰራዊት አልነበራቸውም። እነሱም አልቀው በጣም ጥቂቶች ነበሩ። እግዚአብሔር ግን ማሳረፍ በወደደ ጊዜ ሌሎቹ አክሊል ተቀብለው ጨረሱ። አሁን የተረፈው ክርስቲያን ፈሪና መከራን መቋቋም የማይችል ስለሆነ እግዚአብሔር የሰማዕትነት ዘመኑ እንዲቀጥል አልፈለገም። አሁን የሚቀረው ክርስቲያን ፈርቶ የሚክድ እንደሆነ ስለተገነዘበ አንዱን ክርስቲያን አድርጎ አስተካከለ። የማይመለሰውን ደግሞ ገደለና እግዚአብሔር አጠፋው ማለት ነው።